የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልታሰበ አደገኛ መግለጫ ሰጥተዋል። ይህ መግለጫቸው ደግሞ በዋሽንግተን ነጭ ቤተ መንግስት ዋይት ሃውስ ውስጥ ከፍተኛ ድንጋጤን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በልደቴ ቀን ይደረሳል ብለው የጠበቁት ስምምነት በእስራኤል ጥቃት ምክንያት ኢራን አልፈልግም በማለቷ ለመጪው አርብ እንዲራዘም ተደርጓል። ያን ተከትሎ ኢራን በሰጠችው መግለጫም እስራኤል ከሊባኖስ ምድር ለቃ እስካልወጣችና ሊባኖስን ማጥቃት እስካላቆመች አልፈራረምም ብላለች ኢራን። ይህን ተከትሎ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን በሰጡት ጠንከር ያለ መግለጫ በፍጹም ሊባኖስን ማጥቃቴን አላቆምም፣ በሊባኖስ ያሉ ወታደሮችም ላልተወሰነ ጊዜ አካባቢውን ለቀው አይወጡም፣ በያዙት ቦታ ላይም ይቆያሉ በማለት መናገራቸውን ተከትሎ ስምምነቱ ዳግም ደፍርሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከፍተኛ ቁጣ በቀላቀለ ድምጸት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከመሳደብና ከመቆጣትም አልፈው ከፍተኛ ቁጣ ላይ እንደሚገኙም ተመልክቷል። በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው በብዙ ሚሊዮኖች ዘንድ ከፍተኛ ተስፋ የተጣለበት እና በፊታችን አርብ በስዊዘርላንድ ጄኔቫ ይፈረማል ተብሎ የሚጠበቀው የኢራንና የአሜሪካ ስምምነት በከፍተኛ እንጥልጥል ላይ መሆኑ ተዘገበ። በእስራኤል ምክንያት ከፍተኛ እንጥልጥል ውስጥ የገባው ይህ ጉዳይን በተመለከተ ለመገናኛ ብዙኃን የተሰጡ መግለጫዎችን የዘገበው ሲኤንኤን ኢራን ባስቀመጠችው ቀይ መስመር መሰረት ይህንን ስምምነት የሚፈራረመው ሊባኖስ የስምምነቱ አንዱ አካል ከሆነች ብቻ ነው ብላለች። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ በሰጡት ጋዜጣዊ መግለጫ እንዳመላከቱት በእስራኤል የሚካሄደው የሊባኖስ ወረራና ጦርነት በአስቸኳይ ማክተም አለበት። እስከ ሐሙስ ድረስ ጦርነቱ ካላከተመና እስራኤል ሙሉ በሙሉ ሊባኖስን ትታ ካልወጣች ፈጽሞ አንፈራረምም ብላለች። እስራኤል በበኩሏ ሊባኖስን በፍጹም አልተውም፣ እስካሁን ያስኳቸውን መሬቶች አሳልፌ ለሊባኖስ አልመልስም ማለቷ ደግሞ ውጥረቱን ዳግም አባብሶታል። ቃል አቀባዩ በምስጢር የተጠናቀቀውን የረቂቅ ሰነድ ይዘት ይፋ ሲያደርጉ ሊባኖስ የሚለው ቃል በዚህ ታሪካዊ የስምምነት ሰነድ ውስጥ በተለይም 3 ጊዜ ተጠቅሷል በማለት ገልጸው ጦርነቱን በቋሚነት በፍጥነት ማቆም ሲባል የሊባኖስን ግንባር ሙሉ በሙሉ እንደሚያካትት እንዲሁም የሀገሪቱን ብሔራዊ ሉዓላዊነትና የግዛት አንድነትንም ማክበር እንደሚገባ በግልጽ ተደንግጓልን ብለዋል። እኛ በዚህ ረገድ ያንን ጽኑ ቁርጠኝነት ከወዲሁ ለማሳወቅ እንወዳለን። ሊባኖስ ሰላም ሳትሆን እኛ ሰላማችንን አናውጅም፣ የሰላም ስምምነትም አንፈራርምም ብለዋል። ወደፊት የቀጠናውን ወታደራዊ እንቅስቃሴን በከፍተኛ ንቃትም እንመለከታለን ብለዋል። አክለውም ሲናገሩ እኛም እስራኤልንም ሆነ አሜሪካ ላይ ያለ ምንም አይነት እምነት የለንም በማለትም ገልጸው አሜሪካ በገባችው ቃል መሰረት እስራኤል ጥቃቷን ከሊባኖስ ላይ እንድታቆምና የሊባኖስን ምድር ሁሉ ለቃ እንድትወጣ ልታደርግ በስምምነቱ ግዴታ ተጥሎባታልን ብለዋል። እኛ በእስራኤል አገዛዝና በአሜሪካ አገዛዝም ላይ ምንም አይነት እምነት የለንም፣ ነገር ግን የራሳችን ወታደራዊ መሳሪያዎችና ስልቶች አሉን። እስከዚያ ድረስ እጃችን ከቃታው ላይ በፍጹም አይወርድም ብለዋል። በሌላ በኩል የአሜሪካ ኢራን ስምምነት መደረሱን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትና ዕለት አመሻሹን በሰጡት ይፋዊ ጋዜጣዊ መግለጫ እንዳሉት ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር ፍጹም ተቃራኒ የሆነ እና የቀጠናውን ተሰባሪ ሰላም የሚያናጋ መግለጫም ሰጥተዋል። ኔታንያሁ ቃል በቃል እንደተናገሩት አሜሪካ ከኢራን ጋር ስምምነት ብታደርግም እንኳን የእስራኤል ወታደራዊ ኃይሎች በሊባኖስና በሶሪያ ግዛት ውስጥ የያዙትን ወታደራዊ ይዘት ይዘው በቋሚነት ይቆያሉ። ከሊባኖስና ከሶሪያ ምድር በፍጹም ለቀን አንወጣም። እስራኤል የያዘቻቸውን ቦታ ይዛ ትቆያለችም ብለዋል። እስራኤል በሊባኖስ ደቡባዊ ክፍል ባቋቋመችው አዲስ የደህንነት ቀጠና ውስጥ ወታደሮቿን አስፈላጊ ሆኖ ከተገኘ ጊዜ ድረስ ወደፊት በቋሚነት ይቆያሉም ብለዋል። ከፕሬዝዳንት ትራምፕ ጋር ብዙ ጊዜ በአንድ አይነት መንገድ የምናይ ቢሆንም ነገር ግን በዚህ ስምምነት ዙሪያ ፍጹም ፊት ለፊት የማንጋጠምባቸውና የማንስማማባቸው ታላላቅ ስልታዊ ጉዳዮች አሉ።
እኔ ለሀገሬ ብሔራዊ ደህንነት ተጠያቂ ነኝ፣ መብታችንንም በብልሃት አስጠብቃለሁ። ስለዚህም የእስራኤል ወታደሮች ከሊባኖስ ለቀው አይወጡም ብለዋል። ኢራን ደግሞ የእስራኤል ወታደሮች የሊባኖስን ምድር ለቀው ሳይወጡ ስምምነት አልፈራረምም ብላለች። በዚህ መሀል ስምምነቱን አብዝተው የሚፈልጉት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ደግሞ ከፍተኛ ጭንቀት ውስጥ እንደገቡም ተመልክቷል። የእስራኤሉ ታዋቂ የዜና አውታር ዘ ኢየሩሳሌም ፖስት ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው ኔታንያሁ ባሳለፍነው እሁድ ዕለት የእስራኤል ጦር በቤይሩት ዳሄሊ ላይ የፈጸመውንና 3 ሰዎችን የገደለውን የአየር ጥቃት ተከትሎ ከትራምፕ ጋር በስልክ በከፍተኛ ሁኔታ መጋጨታቸውን ይፋ አድርጓል። ታዋቂው የዲፕሎማሲ ጋዜጠኛ ባራክ ራቪድ በአክሲዮስ ዜና ወኪል ላይ እንደገለጸው ከሆነ ትራምፕ በመጀመሪያ የስልክ ጥሪያቸው ላይ በቤይሩቱ ጥቃት ሳቢያም እጅግ መቆጣታቸውንም ገልጸው ለኔታንያሁ እሱ ምንም አይነት የፖለቲካና ወታደር የማስተዋል ችሎታ የሌለው በማለት የከረረ ቃላትንም ሰድበዋቸዋል። በሁለተኛው ጥሪያቸው ደግሞ ትራምፕ ጦርነቱን ማክተሙን የገለጹላቸው ቢሆንም ኔታንያሁ ግን ይህን ስምምነት ሙሉ በሙሉ በማጣጣል ላይ ይገኛሉ። በመግለጫቸው ላይ ኔታንያሁ የእስራኤል ጦር በኢራን ላይ የፈጸመውን መጠነ ሰፊ ጥቃት ታላቅ ድል አድርገው አቅርበውታል። እኛም የሽብርተኛ መዋቅር መሪዎችን አንገት ቀልተናል፣ የኒውክለር ፋብሪካዎችንም ደምስሰናል፣ በሚሊዮኖች የሚቆጠር ዶላር የሚያወጣውንና ኢራን ለዓመታት የገነባቸውን የኢኮኖሚና መከላከያ አቅም አውድመናል። ይህ ጉዳት በአንዳንዶች ግምት እስከ $1 ትሪሊዮን ይደርሳልን ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ጋንትስ በበኩላቸው ከ2023 ጀምሮ እስራኤል በሊባኖስ በሶሪያና በጋዛ ከያዘቻቸው የ1000 ስኩዌር ኪሎ ሜትር ወታደራዊ ይዞታ ላይ በማንኛውም ዓለም አቀፍ ጫና ሳቢያ በፍጹም እንደማታፈገፍግና ለቃ እንደማትወጣ እየማሉም ተናግረዋል። ታዋቂው የዜና አውታር ሲኤንኤን ባወጣው ጥልቅ የምርመራ ዘገባ ዛሬ ሌሊቱን ይህ አዲስ የአሜሪካና ኢራን ስምምነት እስራኤል የውስጥ ፖለቲካና ማህበረሰብ ዘንድ በዶናልድ ጄ ትራምፕ ላይ የነበረውን ታላቅ እምነት ፍጹም ያናጋ ሆኗልም ብሏል። ቀደም ሲል ትራምፕን ለአይሁድ ሕዝብ የተሰጠ ታላቅ ስጦታ እያሉ ያወድሱ የነበሩት የእስራኤሉ መሪም ቤንያሚን ኔታንያሁን የሚደግፉት የእስራኤል ቻናል 14 የቴሌቪዥን ጣቢያው አቀራራቢዎች ጭምር ተቀይረዋል። አሁን ላይ ትራምፕን እስራኤልና አሜሪካን ያዳከመ ተሸናፊ መሪ ሲሉም በይፋ መርገም እንደጀመሩ ሲኤንኤን ጽፏል። አንድ የሊኩድ ፓርቲ ከፍተኛ ምንጭ በትሩዝ ሶሻል ማህበራዊ ሚዲያ ገጽ የሚለቁትን የትራምፕን ትዕዛዞች በመቃወም ትራምፕን በሁለተኛው የዓለም ጦርነት ወቅት ሽንፈቱን ተቀብሎ ከስልጣን እንደወረደው የጃፓን ንጉሠ ነገሥት ጋር እያመሳሰሉ ሙሉ ፕሮግራም ሰርተውባቸዋል። የእስራኤል ዲሞክራሲ ተቋም IDI ባለፈው ሳምንት ባወጣው አዲስ የህዝብ አስተያየት ጥናት መሰረትም እስራኤልን ደህንነት እንደ መጀመሪያ ምርጫው የሚወስድ አድርገው ትራምፕን የሚመለከቱ አይሁዳውያን እስራኤላውያን ቁጥር ባለፈው መጋቢት ወር ከነበረበት 64 በመቶ አሁን ወደ 41 በመቶ በከፍተኛ ሁኔታ አሽቆልቁሏልን ብሎታል። ይህ እንደ ኢሮፓያን አቆጣጠር ከ2024 ማጠናቀቂያ ወዲህ የተመዘገበ ዝቅተኛው ምጣኔ ነውም ብሎታል። የፖለቲካ ተንታኙ ማቲቱ ቼፌልድ እንደገለጹት ከሆነ የኔታንያሁ የምርጫ ቅስቀሳ ቡድን ቀደም ሲል ከትራምፕ ጋር በጋራ ለመስራት አቅዶት የነበረውን በጋራ እንበረታለን ስትሮንግ ቱጌዘር የሚል መፈክር ሙሉ በሙሉ ለመቀየር ተገዷል። ክቡራን አድማጮች ለሰዓቱ የተጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መረጃዎች እመለሳለሁ። መልካም ቆይታ።